ሰኔ 5 2018 ዓመተ ምህረት ረፋድ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አላችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከክልሉ የተለያዩ አቅጣጫዎች እየወጡ ያሉ ሪፖርቶች እንዳመለከቱት ባገዛዙ የጸጥታ መዋቅር ውስጥ የሚገኙ የሚሊሻ አባላት የጀነራልና ኮሎኔል አጃቢዎች ከነሙሉ ትጥቃቸው ወደ ፋኖ የመቀላቀላቸው ሂደት በአዲስ መልክ በከፍተኛ ሁኔታ ቀጥሏል። ከሰሞኑ በጎንደርና ደብረ ታቦር ቀጠናዎች የተሰሙት መረጃዎች በአካባቢው የብልጽግና መዋቅር ላይ ከፍተኛ ድንጋጤና መናጋትን መፍጠራቸው ታውቋል። በቅርብ ሰዓት በደረሰን መረጃ መሰረትም አንድ ከፍተኛ የኮሎኔል አጃቢ ወደ ፋኖ ከነሙሉ ትጥቁ ተቀላቅሏል። በሌላ በኩል በወለጋ ኪረሙና ጊዳያና ወረዳዎች በስምሪት ላይ የሚገኙ የመከላከያ አመራሮች በግዳጅ አፈጻጸም ዙሪያ በሐሳብ ለሁለት መከፈላቸው ተሰምቷል። ላለመግባባቱ መነሻ የሆነው የአካባቢው የኦህዴድ ብልጽግና ባለስልጣናት በመስክ ላይ ለሚገኙት የመከላከያ አዛዦች የሰጧቸው መመሪያዎችና የዘመቻ ጥያቄዎች ናቸው። ይህንን ተከትሎም ጦሩ ለሁለት ተከፍሏል። በዝርዝር መረጃችን ተሰሙታላችሁ። በቀጣዮቹ ቀናት አዲስ ጦርነት ሊከፈት ይችላል የሚል እጅግ አሳሳቢ ማስጠንቀቂያ በይፋ ተሰምቷል። የፕሪቶሪያውን የሰላም ስምምነት በጋራ የተፈራረሙት የወቅቱ የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴንና የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአልጀዚራ ላይ በጋራ ባወጡት ሀተታ ህወሓት በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር በከፍተኛ ሁኔታ እየተዘጋጀ መሆኑን ይፋ አድርገዋል። ይህ የ4 ኪሎ ሹማምንት የደህንነት ትንተና እንደሚያመለክተው የህወሓት ወግ አጥባቂዎች እንደገና እንዲደራጁና ጦርነቱን እንዲቀጥሉ የሚያስችላቸውን የአጭር ጊዜ ተኩስ አቁም ይፈልጉ ነበር። ይህንን ተከትሎም የወጣው መረጃ በአጭር ቀናት ውስጥ ጦርነት እንደሚፈነዳ እያመለከተ ነው። በዝርዝር መረጃችን እናሰማችኋለን። አንድ ፈረንሳያዊት ጋዜጠኛ ኢትዮጵያ ውስጥ ሆና በሰራቻቸው ዘገባዎች ምክንያት ከሀገር መባረሯ ተሰማ። ኢትዮጵያ ውስጥ ገለልተኛ በሆኑ የሀገር ውስጥና የውጭ ሀገር መገናኛ ብዙሃንና ጋዜጠኞች ላይ እየተወሰደ ያለው ተከታታይ እርምጃ ተባብሶ ቀጥሏል። የጋዜጠኞች መብት ተሟጋች ድርጅቶች እንደሚያመለክቱት በኢትዮጵያ ያለው የሚዲያ ምህዳር ከጊዜ ወደ ጊዜ እየጠበበ መጥቷል። ይህቺ ፈረንሳያዊት ጋዜጠኛም ከኢትዮጵያ እንድትባረር መደረጉ ተሰምቷል። በዝርዝር ከኛ ጋር ከቆያችሁ ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ እናቀርብላችኋለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሰሞኑን ቻናላችን ትንሽ ቀዝቀዝ ብሏልና ለወዳጆቻችሁ ሼር በማድረግ መረጃው እንዲደርሳቸውና ቻናላችንም ተደራሽነቱ እንዲሰፋ እንድታግዙን እንጠይቃለን። በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ መካከል እየተደረገ ያለው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በክልሉ ከተለያዩ አቅጣጫዎች እየወጡ ያሉ ሪፖርቶች እንዳመለከቱት በመንግስት የጸጥታ መዋቅር ውስጥ የሚገኙ የሚሊሻ አባላት የጀነራልና ኮሎኔል አጃቢዎች ከነሙሉ ትጥቃቸው ወደ ፋኖ የመቀላቀላቸው ሂደት በአዲስ መልክ በከፍተኛ ሁኔታ ቀጥሏል። ከሰሞኑ በጎንደርና በደብረ ታቦር ቀጠናዎች የተሰሙት መረጃዎች በአካባቢው የብልጽግና መዋቅር ላይ ከፍተኛ ድንጋጤና መናጋትን መፍጠራቸው ታውቋል። በተለይም በስማዳ፣ በጋይንት፣ በስቴና በጉና ቀጠናዎች ያገዛዙን ወታደራዊ ስምሪት በግንባር ቀደምትነት እየመራ የሚገኘው የዋናው ኮሎኔል አለሜ ልዩ አጃቢ ከነሙሉ ትጥቁ ፋኖን መቀላቀሉ ትልቅ መነጋገሪያ ሆኗል። በተመሳሳይ መልኩ በስማዳ ወረዳ የሚገኙ በርካታ ቁጥር ያላቸው የአድማ ብተና አባላትም ሙሉ ትጥቃቸውን ይዘው ወደ ፋኖ ተቀላቅለዋል። ከዚህ ጋር ተያይዞ በደባርቅ ወረዳ የተመዘገበው ክስተት ለአካባቢው የጸጥታ አመራሮች እጅግ አስደንጋጭ ሆኖባቸዋል። በአንድ ቀንና በአንድ ወረዳ ብቻ 29 የሚደርሱ የሚሊሻ አባላት አንዳንዶቹ የመረጃ ምንጮች ቁጥሩን ወደ 35 ያደርሱታል በቡድን በመሆን ወደ ፋኖ መዋቅር ገብተዋል። በአንድ አካባቢ በአንድ ቀን ይህንን ያክል የሚሊሻ ኃይል ሲቀላቀል የቅርብ ጊዜ ከፍተኛው ቁጥር መሆኑ ተገልጿል። በደንቢያ ቀጠናም በተመሳሳይ 8 የሚሊሻ አባላት ትጥቃቸውን ይዘው መቀላቀላቸው ታውቋል። በአንጻሩ የመንግስት ሚዲያዎች በአሁኑ ሰዓት እጃቸውን የሰጡ የፋኖ አባላት ተሐድሶ ወሰዱ በሚል በከተማው ነዋሪዎችና በተሽከርካሪዎች የተደገፉ የፎቶና
የድምጽና የቪዲዮ ምስሎችን በስፋት በማሳየት የፕሮፓጋንዳ ስራዎችን እያጠናከሩ መሆናቸውን የአካባቢው መረጃዎች ያመለክታሉ። የሚሊሻዎችና የከፍተኛ ወታደራዊ አዛዦች ልዩ ጥበቃዎች ወይም አጃቢዎች ወደ ፋኖ የመቀላቀላቸው ሂደት መቀጠሉ በመንግስት የታችኛው መዋቅር ላይ ያለውን የውስጥ መተማመንና የቁጥጥር አቅም እያዳከመው መምጣቱን ያሳያል። በተለይም በአንድ ወረዳ ውስጥ በቡድን 29ና 30 ሆኖ መውጣት መቻሉ ሚሊሻዎቹ እርስ በርሳቸው በሚስጥር እንደሚናበቡና የመንግስት የደህንነት መዋቅር ይፋ ከመደረጉ በፊት አስቀድሞ የመግታት አቅሙ እየመነመነ መሆኑን ያመለክታል። አገዛዙ በበኩሉ እጅ የሰጡ ፋኖች እያለ የሚያሳየው ምስል የኃይል ሚዛኑን ለማሳየት የሚደረግ ጥረት ቢሆንም በመሬት ላይ ያለው የታጣቂዎች ፍሰት ግን ለፋኖ የሰው ኃይልና የትጥቅ አቅም መጎልበት ትልቅ አስተዋጽኦ እያበረከተ ይገኛል። አሁን ከግንባር በደረሰን መረጃ ደግሞ በወለጋ ኪረሙና ጊዳያና ወረዳዎች በስምሪት ላይ የሚገኙ የመከላከያ አመራሮች በግዳጅ አፈጻጸም ዙሪያ በሀሳብ ለሁለት መከፈላቸው ተሰምቷል። ለአለመግባባቱ መነሻ የሆነው የአካባቢው የኦህዴድ ብልጽግና ባለስልጣናት በመስክ ላይ ለሚገኙት የመከላከያ አዛዦች የሰጧቸው መመሪያዎችና የዘመቻ ጥያቄዎች ናቸው። የመረጃው ምንጮች እንዳመለከቱት የአካባቢው የብልጽግና ባለስልጣናት በኪረሙና በጊዳያና ወረዳዎች ምንም አይነት ሰላማዊ ኗሪ የለም፣ 90 በመቶ ኗሪ የአማራ ተወላጅና ጽንፈኛ በመሆኑ በጅምላ ሙሉ እርምጃና ኦፕሬሽን ሊወሰድበት ይገባል የሚል ጥያቄ አቅርበው ነበር። ይሁን እንጂ በመስክ ላይ የነበሩት የመከላከያ አመራሮች በንጹሃንና በሲቪሊያን ላይ አንተኩስም በሚል ብርቱ ክርክርና አለመግባባት ውስጥ ገብተዋል። በዚህ በተፈጠረው ከባድ ውዝግብ ምክንያት አንድ የሻምበል አመራር ስብሰባውን ረግጦ ለመውጣት ሲሞክር በተተኮሰበት ጥይት ሕይወቱ ማለፉ የተሰማ ሲሆን ሌላኛው የሻምበል አመራር ደግሞ ከአጃቢዎቹ እንዲሁም ከመድፍና ሞተራይዝድ ክፍል አስተባባሪ አዛዥ ጋር በመሆን አካባቢውን ጥለው መውጣታቸው ታውቋል። በወለጋ በንጹሃን ዜጎች ላይ የሚሰነዘሩ የጥቃት መመሪያዎች በመከላከያ ሰራዊቱ የጋራ አመራሮች መካከል ትልቅ የህሌናና የሐሳብ መከፋፈል እየፈጠሩ መሆናቸውን ይህ ክስተት በግልጽ ያሳያል። በንጹሃን ላይ አንተኩስም የሚለው የአመራሮቹ አቋምና የባለስልጣናቱ ግፊት መጋጨቱ በጦር ሜዳው ላይ ያለውን ወታደራዊ እዝ እያናጋው መምጣቱን ታዛቢዎች ይገልጻሉ። በሌላ በኩል በጋምቤላ ክልል ዋና ከተማ ጋምቤላ አሁንም ከፍተኛ የጸጥታ ውጥረት ሰፍኖ ይገኛል። ሰሞኑን የክልሉ ምክትል ፕሬዝዳንት መኖሪያ ቤትን ጨምሮ በተለያዩ የከተማ አካባቢዎች የተፈጸሙ ጥቃቶችንና የተሰሙ የተኩስ ድምጾችን ተከትሎ ዛሬም በጋምቤላ ከተማ የሚገኙ የንግድ ቤቶች፣ የፋይናንስ ተቋማትና የመንግስት አገልግሎት መስጫ ቢሮዎች በሙሉ ተዘግተዋል ተብሏል። በአሁኑ ሰዓት በከተማዋ የክልሉ ፖሊስ፣ ልዩ ኃይል፣ አድማ ብተና እንዲሁም የመከላከያና የፌዴራል ፖሊስ አባላት በፓትሮል መኪናዎች በብዛት እየተንቀሳቀሱ እንደሚገኙና ከፍተኛ የደህንነት ፍተሻ እያደረጉ መሆኑም ተሰምቷል። በቀጣዮቹ ቀናት አዲስ ጦርነት ሊከፈት ይችላል የሚል እጅግ አሳሳቢ ማስጠንቀቂያ በይፋ ተሰምቷል። አምባሳደር ሬድዋን ሁሴንና ጌታቸው ረዳ በአልጀዚራ ላይ በጋራ ባወጡት ሀተታም ህወሓት በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር በከፍተኛ ሁኔታ እየተዘጋጀ መሆኑን ይፋ አድርገዋል። ይህ የ4 ኪሎ ሹማምንት የደህንነት ትንተና እንደሚያመለክተው የህወሓት ወግ አጥባቂዎች እንደገና እንዲደራጁና ጦርነቱን እንዲቀጥሉ የሚያስችላቸውን የአጭር ጊዜ ተኩስ አቁም ይፈልጉ ነበር። ዓላማቸውም ጊዜያዊ ማቆም በማድረግ እንደገና ታጥቆ የበላይነቱን መውሰድ ነው ተብሏል። እነ ሬድዋን ሁሴን አክለውም በአሁኑ ወቅት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ህወሓትና ፋኖ ጽምዶ በመሆን በአስመራ በመቀሌና በሱዳን በድብቅና በይፋ የጸረ ብልጽግና ስብሰባዎችን እያደረጉ ነው ሲሉ በጽኑ ከሰዋል። ምንም እንኳን ለዚህ ከባድ ክስ የደህንነት መዋቅሩ ግልጽ ማስረጃ ባያቀርብም ህወሓት የክልሉን ጊዜያዊ አስተዳደር አፍርሶ የራሱን መዋቅር መስርቷል። በኤርትራ ቀጥተኛ ድጋፍም ከፍተኛ ቁጥር ያለው ተዋጊ ኃይል እያሰለጠነና እያስታጠቀ ነው በሚል ዓለም አቀፉ ማህበረሰብ በአስመራና መቀሌ አመራሮች ላይ በአስቸኳይ ተጽዕኖ እንዲያደርግ ጥሪ አቅርበዋል። ይህ መግለጫ መውጣቱ ደግሞ በቀጠናው አዲስ የጦርነት ደመና እያንዣበበ መሆኑን ትልቅ ማሳያ ሆኗል። እነ ሬድዋን ሁሴን በአልጀዚራ ላይ ያወጡት ይህ ሀተታም በመንግስትና በህወሓት መካከል ያለው የፕሪቶሪያ ስምምነት ሙሉ በሙሉ ፈራሽ መሆኑንና የኃይል ሚዛኑ መናጋቱን በይፋ ያረጋገጠ ነው።
ሻዕቢያ ህወሓትና ፋኖ ተሰባስበውብናል የሚለው የብልጽግና ሹማምንት ክስ በመሬት ላይ ካለው ተጨባጭ ሁኔታ ጋር ምን ያህል እንደሚጣጣም ባይታወቅም መንግስት ወደ አዲስ የኃይል እርምጃ ከመግባቱ በፊት ለዓለም አቀፉ ማህበረሰብ እያቀረበው ያለ ቅድመ ማስጠንቀቂያ ወይም የፕሮፓጋንዳ መደላደል ሊሆን እንደሚችል የፖለቲካ ታዛቢዎች ይናገራሉ። በትግራይ ላይ የተጀመሩት የድሮን ጥቃቶችና ይህ የወታደራዊ ዝግጅት ክስ ሀገሪቱ በድጋሜ ወደማትወጣው አዲስ የጦርነት አዙሪት ውስጥ ልትገባ እንደምትችል የሚያሳይ እጅግ አደገኛ ምልክት ነው። አንድ ፈረንሳያዊት ጋዜጠኛ ኢትዮጵያ ውስጥ ሆና በሰራቻቸው ዘገባዎች ምክንያት ከሀገር መባረሯ ተሰማም። ኢትዮጵያ ውስጥ ገለልተኛ በሆኑ የሀገር ውስጥና የውጭ ሀገር መገናኛ ብዙሃንና ጋዜጠኞች ላይ እየተወሰደ ያለው ተከታታይ እርምጃ ተባብሶ ቀጥሏል። የጋዜጠኞች መብት ተሟጋች ድርጅቶች እንደሚያመለክቱት በኢትዮጵያ ያለው የሚዲያ ምህዳር ከጊዜ ወደ ጊዜ እየጠበበ መጥቷል። ከዚህ ጋር ተያይዞ የፈረንሳይ ዜግነት ያላት አንድ ፈረንሳያዊት ፍሪላንስ ጋዜጠኛ ከ2 ቀናት በፊት ከኢትዮጵያ መባረሯን ሚዲያችን አረጋግጧል። ኦገስቲን ፖስሊ የተባለችው ጋዜጠኛ ለፈረንሳዩ ታዋቂ የዜና አውታር ላክሯና ለሌሎች ዓለም አቀፍ ሚዲያዎች በኢትዮጵያ ቆይቷ የተለያዩ ሰብአዊ ጉዳዮችን፣ የሱዳን ስደተኞችን ሁኔታና ማህበራዊ ቀውሶችን ስትዘግብ የነበረች ባለሙያ ነች። ኦገስቲን ከአዲስ አበባ ሆና በጋዜጠኝነት ስራ ላይ ተሰማርታ የቆየች ሲሆን ከዚህ ቀደም በሱዳንም ተመሳሳይ የጋዜጠኝነት ስራዋን አከናውናለች። የኢትዮጵያ ባለስልጣናት ጋዜጠኛዋን ያባረሩበትን ዝርዝር ምክንያት እስካሁን በይፋ በግልጽ አላሳወቁም። የጋዜጠኛዋ ከሀገር መባረር በሀገሪቱ ውስጥ ገለልተኛ በሆኑ የሀገር ውስጥና የውጭ ሀገር መገናኛ ብዙሃንና ጋዜጠኞች ላይ የተወሰደ ካለው ተከታታይና ጠንካራ እርምጃ ጋር የተያዘ ነው ተብሏል። በድንበር የለሽ የጋዜጠኞች ቡድን የዓለም የፕሬስ ነጻነት መውጫ ጠቋሚ መሰረት የኢትዮጵያ ደረጃ በከፍተኛ ሁኔታ በማሽቆልቆል ላይ ይገኛል። በተለይም በቅርብ ዓመታት በሀገሪቱ ከተቀሰቀሱት የውስጥ ግጭቶች ያንዳንዶቹ መጠናቀቅና አዳዲስ አለመረጋጋቶች መፈጠር ማግስት መንግስት መረጃዎችን ለመቆጣጠር የሚያደርገው ጥረት ጨምሯል ተብሏል። በዚህም ምክንያት በርካታ ጋዜጠኞች ለእስር፣ ለፍርሃትና ለስደት መዳረጋቸውን ዓለም አቀፍ የሰብአዊ መብት ተሟጋቾች ይገልጻሉ። በቅርቡም እንደ አዲስ ስታንዳርድ ያሉ ታዋቂ የሀገር ውስጥ ገለልተኛ የኦንላይን ሚዲያዎች ፈቃድ መነጠቅ እንዲሁም እንደ ሮይተርስ እና ዶይቼ ቬለ ያሉ ዓለም አቀፍ የዜና ተቋማት ዘጋቢዎች እውቅና መሰረዝ ወይም አለመታደስ የሚዲያ አፈናው ማሳያ ተደርጎ ተወስዷል። የኦገስቲን ፖስሊ ከሀገር መባረርም በኢትዮጵያ ውስጥ የሚሰሩ የውጭ ሀገር ጋዜጠኞች ላይ ያጋጠማቸው ያለውን ተጽዕኖ እንዲሁም ስጋት ይበልጥ ያጎላ ሆኗል። የኢትዮጵያ የሚዲያ ባለስልጣን ምክትል ዳይሬክተር የሆነው ዮናታን ተስፋዬ ይህንን የሚዲያዎች አፈና እያስፈጸመ እንደሚገኝ ለሚዲያችን የደረሱ መረጃዎች ያሳያሉ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።